ሰላም ጤና ይስጥልን እንደምን አላችሁ? አዳዲስ ስፖርታዊ መረጃዎችን ይዘን መጥተናል። በዚህ ክረምት ሊጉን ከተቀላቀሉ የፊት መስመር ተጫዋቾች መካከል አንዱ የሆነው ፈረንሳያዊው ሁጎ ኤኪቲኬ ባጋጠመው የአቺሊያስ ጅማት መቀደድ ምክንያት ከ2026ቱ የዓለም ዋንጫ ውጭ መሆኑ ተረጋግጧል። በዚህ ዓመት ሊቨርፑልን ከተቀላቀለ በኋላ ወጥ ብቃትን እያሳየ የሚገኘው ኤኪቲኬ በክለቡ በሁሉም ውድድሮች ከ44 ጨዋታዎች 17 ግቦችን በማግባት የክለቡ ከፍተኛ ግብ አስቆጣሪ በመሆን እየመራ ይገኛል። ነገር ግን ባለፈው ረቡዕ ሊቨርፑል ከፒኤስጂ በነበራቸው የቻምፒየንስ ሊግ የመጀመሪያ አጋማሽ ጨዋታ ተጎድቶ ከሜዳ መውጣቱ ይታወሳል። ክለቡ ሊቨርፑል ዛሬ እንዳስታወቀው ኤኪቲኬ የገጠመው ጉዳት የአቺሊያስ ጅማት መበጠስ እንደሆነና ምናልባትም ለ9 ወራት ከሜዳ እንደሚርቅ አረጋግጠዋል። ይህም ማለት በዚህ ዓመት በየትኛውም የሊቨርፑል ጨዋታዎች ላይ አይሳተፍም ማለት ነው። ከክለቡ በተጨማሪ በ2026ቱ ለዓለም ዋንጫ ሀገሩ ፈረንሳይ በምታደርገው ጨዋታ በየትኛዎቹም ላይ አይሳተፍም። ያለፉት ዓመታት የእንግሊዝ ፕሪሚየር ሊግ ብልሁ ተጫዋች ከማንቸስተር ሲቲ ጋር በዚህ ዓመት እንደሚለያይ ታወቀ። ፖርቹጋላዊው የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ በዚህ ዓመት ኮንትራቱ መጠናቀቁ ከሲቲ ጋር ይለያያል። በውሃ ሰማያዊዎቹ ቤት 9 ዓመታትን ያሳለፈው ፖርቹጋላዊ ጥበበኛ ይህ የውድድር ዘመን ሲያልቅ ሲቲን እንደሚለቅ አሰልጣኙ ፔፕ ጋርዲዮላ ተናግሯል። በ2017 ከሞናኮ ሲቲን የተቀላቀለው በርናንዶ ከሲቲ ጋር 6 የፕሪሚየር ሊግ እና 1 ቻምፒየንስ ሊግ ዋንጫን ጨምሮ 15 ዋንጫዎችን አሸንፏል።